ባለ ግርማ ሞገሱ ባህላዊው ጀነራል ምግበይ ምርጥ ትግራዋይ ምን አለ የሚል ነው እና ሌላም ሄደር ናቸው። ግን አክብሩኝ፣ ሸልሙኝ፣ ሞግሱኝ አይሉም። ጀነራል ተብሎ እንዲጠሩ አይፈልጉም። ታጋይነን ነው የሚሉት። ታጋይነን እና ጀነራል ምግበይ ቅድም ሲናገር በጣም 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 ያስደነቀኝ ሞገሳቸው። ሲጨፍር አይታችሁታል። በቃ ፍሪ ስፒሪት፣ በቃ ለብሱን ጥሎ ነው የሚጨፍረው። በቃ ምንም እኮ የምትፈራው ነገር ከሌለ፣ የሚያስጨማቀቅ ነገር ከሌለ፣ ኮንሽስህ ላይ የሚከስ እንደነ ብርሃኑ ጁላ ደም አፍሳሽ ሀገርን የሸጥክ ንጹሐን የጨፈጨፍክ ኢትዮጵያን በአንተ ኢታማዦር ሹም በሆንክበት ጊዜ ኢትዮጵያ ፈረሰች፣ ኢትዮጵያኖች ተገደሉ፣ ኢትዮጵያ በኤርትራ ተወረረች፣ በሱዳን ተወረረች፣ ሀገሪቱን ጉስቁልና ውስጥ ከተትካት፣ ሰራዊቱ እንዳለ አመድ አደረከው የሚል ያ የህሊና ወቀሳ ስለሌለባቸው በነፃነት ነው የሚጨፍሩት። እና ጀነራል ምግበይ ከተናገሩ ውስጥ አለፍ አድርጌ አሳያችሁና የክራይሟ ኩዊን የጀነራል ምግበይ ራሱ አለባበሱ ወንድ ነው። በቃ ሰውነቱ ራሱ ጥሩ ፈርም የሆነ ኤክሰርሳይዝ የሚያደርጉ ናቸው። እነዚህ ዝም ብለው እንደነ ብርሃኑ ጁላ ጫት ሲቅሙ ሞራል ስታንዳርድ ያለው ጀግና የሆነ ዌል ማነር ዌል ዲስፕሊን የሆነ በነገር ሁሉ በእውቀትና በጥበብ የተሞላን ሰራዊት፣ በህሊና የተሞላን ሰራዊት የሚያሰለጥኗቸውና እሶ ቢዩቲ ነው። ሲጨፍሩ ልብሳቸውን ጥለው የሚጨፍሩ፣ ምክንያቱም ያሰሩት ጀግንነት ነው። ለዚህ ነው እነሱ በተናገሩ ቁጥር ምድርና ሰማይ የምትነዋወጠው። እነሱ በተናገሩ ቁጥር ምድሯ ሸክ ታደርጋለች። ብልጽግና አብይ አህመድ ሁሌ ሞባይል የተነሳበት ይላል። እነሱ በተናገሩ ቁጥር የሚገባበት ነው የሚጠፋው። ስለዚህ ጠዋትና ማታ የሚያስበው እንዴት አድርጎ እነዚህ እንደሚገድል ነው። እነዚህ እንዴት አድርጎ ከምድረ ገጽ እንደሚያጠፋ ነው። ለምን ያንን ሁሉ ሰራዊት በጦሩ ብዛት ተመክቶ በጦር መሳሪያው ተማምኖ አንዱን ከሲቹዌሽን ሁሩም ሁኜ እመራዋለሁ እያለ እነዚህ ባህላዊ ጀነራሎች በባህላዊ መንገድ የእሱን ሰራዊት አመድ አድርገው የትግራይን ህልውና አስከብረው ዛሬ በክብር ተቀምጠው አንገታቸውን ቀን አድርገው ይናገራሉ። ግን አያውቁም። ነፍሰ ገዳዩ አብይ አህመድ ውሸታሙስ በተንቤን በምናምን በአብያዲ በሽሬ በሸራሮ በምናምን አንድ ሰው ሳይገድል የነበር ውሸታም ተመልከቱ። እነዚህ ግን ይህንን የመሰለ ጀግንነት ሰርተው አውርተውት እንኳን አያውቁም። ጀግንነት ታሪካቸው ነው። ዴይ ኢን ዴይ አውት የምታደርገው ማንነት የሆነ ነገር እኮ እየወጣህናውን ሳታደርገው። አሁን እኔ እንጀራ በላለሁ አይደለ? እንጀራ ኢዝ ማይ ፉድ ራይት። እንጀራ በላለሁ ጃኩ በየቀሩ እየወጣሁ አልናገርም። ምክንያቱ ዳትስ ዋት አይ ኢት። ኖርማል ነው ለኔ። ኖርማላይዝድ የሆነብን ነገር ኖርማል የምታደርገውን ነገር እየመጣህናውን ሳታደርገው። እነዚህ ማሸነፍ፣ ድል ማድረግ፣ መማረክ ታሪካቸው። ስለዚህ እየወጡ እንደነ ብርሃኑ ጁላ አናውንስ ያደርጉ። እነ ብርሃኑ ግን ምርኮኞች ስለሆኑ ድል የሚባለውን ነገር ስለማያውቁት እንኳን አይደለም አሸንፈው ውጭ አሸንፈው ያውቁም። ድል ቁርሱ፣ ደም ቁርሱ፣ ምናምን ቁርሱ ይላቸው ነበር አብይ አህመድ። እንኳን አይደለም አሸንፈው ያውቁ፣ ሳያሸንፉ እንኳን እየወጡ አናውንስ ያደርጋሉ። እውነተኛ ጀግኖች ግን እንዲህ ናቸው። እርግጠኛ ነኝ የነ ብርሃኑ ጁላ ሰራዊት እነ ብርሃኑ ጀነራል ምግበይ ሲናገር ሽንት በሽንት ሆነዋል። እያንዳንዱ ወንበሩ ላይ ቤት ሲነሳ ሱሪው በስብሷል። ንምንታይ እዚ ዝብል ዘለኹ ብቀፃሊ መፍትሒ ክንደሊ ከለና ጀነራል ፓውዛ አይደል ያልኳቸው? ጀነራል ወይ ደግሞ ጀነራል ነጎድጓድ ነው መባል ያለባቸው። አነ ንስተምሃር ኃይል ሰብ ንምውቃስ ኢለ ይኮንኩን የተማረን ሰው ለመውቀስ ፈልጌ አይደለም። ቃለስና ክንመሃር የታገልነው ልንማር ነው። ህዝቡን አሁንም እንማር ተማሂርና ግን በየፊልዳችን እንማር። ተምረን ግን ህዝብና እናገልግል፣ ህዝባችንን እናገልግል እንጂ ህዝባችንን አናፋጅ። የትግራይ ምሁር ነን የምትሉ ትግራይ እያመሳችሁ እያወቃችሁ ያላችሁ ለእኛ እንኳን ቆሻሻና ነውረኛ ስድብ የምትሰድቡን ተምራችሁ ህዝባችሁን አገልግሉ። መማራችሁ ህዝብን ለማገልገል እንጂ ዶክተር እና ፕሮፌሰር የሚባል ማዕረግ ከጎናችሁ ይዛችሁ ህዝብን ለማሸማቀቅና ለማዋረድ ለመዝለፍ አይደለም። ንህዝብና ነግልግል ተዘይኪልና ንግልና ንቤተሰብና አገልግልና ህብረተሰብ አይነበጽጽ። ሰማችሁት? አሁን ያልኩት እነሱ የደገመው ኢንተረስቲንግ። ተምረናል ብለን ህዝበና ኮረ
ትክክለኛ ሰው እና ቦታና ይመለስ። ጀግና ነው ግን ሰውየው ማ ነጎድጓድ አቤት አቤት ብርሃኑ ጁላ ምን ይሆን ቻለው እንግዲህ ቻለው ብርሃኑ ጁላ ቻለው ተው ሆዴ በል ቻለው ብርሃኑ ጁላ ከገጠሙ በኋላ ምንም ማድረግ አይቻልም ቻለው ብላል ቻለው እንግዲህ